وصحبه أجمعين. سورة الفجر. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. والفجر وليال عشر والشفع والوتر والليل إذا يسر هل في ذلك قسم لذي حجر ألم تر كيف فعل ربك بعاد إرم ذات العماد التي لم يخلق مثلها في البلاد وثمود الذين جابوا الصخر بالواد وفرعون ذي الأوتاد الذين طغوا في البلاد فأكثروا فيها الفساد فصب عليهم ربك صوت عذاب إن ربك لبالمرصاد فأما الإنسان إذا ما ابتلاه ربه فأكرمه ونعمه فيقول ربي أكرمن وأما إذا ما ابتلاه فقدر عليه رزقه فيقول ربي أهانن كلا بل لا تكرمون اليتيم ولا تحاضون على طعام المسكين وتأكلون التراث أكلا لما وتحبون المال حبا جما كلا إذا دكت الأرض دكا دكا وجاء ربك والملك صفا صفا وجيء يومئذ بجهنم يومئذ يتذكر الإنسان وأنى له الذكرى يقول يا ليتني قدمت لحياتي فيومئذ لا يعذب عذابه أحد ولا يوثق وثاقه أحد يا أيتها النفس المطمئنة ارجعي إلى ربك راضية مرضية فادخلي في عبادي وادخلي جنتي سبحان الله اللهم اجعلنا منهم ፍሰቱ ራሱ በጣም አስገራሚ ነው። ብዙ ክስተቶች ተጠቅሰዋል። እስካሁን በመጣንበት ሁኔታ ዛሬ ባላ ፍቃድ ጥቂት ቃሎች እንጂ የሚፈቱት ገር ነው የሚሆኑልን። ለምን ብዙዎቹ ቃሎች ምን ሆነዋል? ተደጋግመው መጥተዋል። ፈጅር ማለት ይሄው አሁን የሰገድናት ሰላት ማለት ናት። አላህ ማለባት ወልፈጅር በእያንዳንዱ ቀን በሚመጣው የፈጅር ሰላት እምላለሁ አለ። ምን ስለሆነ ኢነ ቁርአን አልፈጅር ካነ መሽሁዳ ፈጅር ላይ የሚሰገደው ስግደት እኮ ኢነ ቁርአን አልፈጅር ሲል ፈጅር ላይ ነው አይደል? በረጅሙ ቁርአን የሚቀራው ከሌሎች ስግደቶች በላይ መላእክቶች የሚተካኩበት ሰዓት ነው። ስለዚህ መላእክቶች ይጣዱታል። ኢነ ቁርአን አልፈጅር ፈጅር ላይ እኮ የሚቀራው ቁርአን ካነ መሽሁዳ መላእክቶች ይጣዱታል። ስለዚህ አላህ ማለበት ምን ሲል ወልፈጅር በፈጅር እምላለሁ በጎሁ ወለያሊ በሌሊቶችም እምላለሁ። ሁለተኛ መሐላ መጣ። አሽሪን ቁጥራቸው 10 የሆነ ነቢያችን ሰለላሁ ዐለይሂ ወሰለም እነዚህ 10 ሌሊቶችን በተመለከተ ማን እንደሆኑ ተናግረዋል። አዋኢሉ አሽር ዚል ሒጃ የሐጅ ወር የመጀመሪያዎቹ 10 ቀናቶች። አሁን የጨረቃ አቆጣጠርና የፀሐይ አቆጣጠር ይለያል። የጨረቃ አቆጣጠር ሲሆን አንድ ቀን ብሎ የሚጀምረው ከየትኛው ነው? ከሌሊቱ እና ቀኑ ተደምሮ ነው። የፀሐይ አቆጣጠር ሲሆን ቀንና ሌሊቱ ነው የሚሆነው። ስለዚህ ለያሊ አሽሪን ሲል 10 ሌሊቶች ሲል እነማን ነው? እነዚህ 10 ውድ ቀኖች የሚገኙባቸው መጀመሪያቸው ምን የሆነ ሌሊቶች የሆነ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? በምድር ላይ አላህ ዘንድ ውድ ቀኖች እኮ መልካም ስራ ይበልጥ ተወዳጅ የሆነባቸው እንደነዚህ 10 ቀኖች አሉ። አሁን ከፊሉ ዑለማዎች ምን አሉ? ሼህ ሳዕዲን ይመስል ረሂመሁላህ የረመዳን የመጨረሻዎቹ 10 ሌሊቶችንም ይይዛል አሉ። ከዛ ቁርአን አይታችሁ እንደሆነ ተፍሲር ሲነገር በብዛት ምን ይባላል? ይሄ ምዕራፍ እኮ መክያ ነው፣ ይሄ ምዕራፍ መደንይ ነው ይባላል አይደል? ይሄ መካ ነው የወረደው፣ ይሄ መዲና ነው የወረደው ይባላል። እነሱ ደግሞ ምን አሉ? አይ ረመዳን እኮ የመጣው የት ነው? ነቢያችን ሰለላሁ ዐለይሂ ወሰለም መዲና ከወረዱ በኋላ ነው። ሱረቱል ፈጅር ደግሞ ማለት መክይ ነው።
ሐጅ ደግሞ ማለት ጃሂልያዎች ራሱ ሙሽሪኮች ራሱ የሚያውቁት ነበረ። ስለዚህ የሚመለከተው የትኛውን ነው አሉ? የመጀመሪያዎቹ የዙል ሂጃ 10 ቀኖች ነው የሚመለከተው። ስለዚህ አላህ ማለባቸው ወለያሊ በሌሊት አልዓሽ ቁጥራቸው 10 በሆኑት ሌሊት እነማን ናቸው? እነሱ የሐጅ ወራት ላይ ያሉት የመጀመሪያዎቹ 10 ቀኖች። ወሸፍዒ በጥንድ ማለ አላህ ማንኛውም ጥንድ በሆነ ነገር፣ ወልወትሪ ነጠላ በሆነ ነገርም አለ። ከዛ እነ አብዱላህ ብን ዓባስን ይመስል ምን አሉ? ወሸፍዕ ነጠላ ቁጥር ማለት አሉና የትኛው ቀን ነው አሉ? የእርዱ ቀን ነው። እርዱ የሚታረደው ስንተኛው ቀን ላይ ነው? በ10ኛው ቀን ላይ ነው። ወልወትር ዊትር ደግሞ የተባለው የትኛው ቀን ነው አሉ? 9ኛዋ ቀን አረፋ ሜዳ ላይ ሁጃጆች የሚቆሙባት ናት አሉ። ሌሎች ደግሞ በሰላት ፈሰሯት። ምን ሲሉ? ነጠላ ቁጥር ባላቸው ሰላቶች አሉ። እነማንን? ፈጅር 2 ናት፣ ነጠላ ናት። ዙሁር፣ አሱር፣ ዒሻ። መግሪብስ ውትር ናት። ደግሞ ለብቻዋ ምን የሆነች ናት? ትርፍ ቁጥር አላት 3 ስለሆነች ብለው በዚህ መልክ ፈሰሩ። ወለይሊ በሌሊት ደግሞ አላህ ማለ ኢዳ ወቅትን ነው የሚጠቁመው። የስር የስር የሚለው 3 ነገሮችን ይይዛል። በመጣ ጊዜ ልክ ሲገባ ሌሊቱ መግሪብ አካባቢ አይደል? በተጓዘ አፎን በቀጠለ ጊዜ እስከምን ድረስ? ፈጅሩ እስኪመጣ ድረስ እየጨመረ 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 ጨለማነቱ። ከዛ 3ኛ ኢዳ የስር ጭልጥ ብሎ ደግሞ ጀርባውን ሰጥቶ ለቀን ቦታውን ጥሎ በሄደ ጊዜ። ስለዚህ ወለይሊ በሌሊት ኢዳ የስር ማለት ኢዳ ጃአ ወስተመረ ወአድበረ በመጣ ጊዜ በቀጠለ ጊዜ ከዛስ በተጓዘ ጊዜ። ምንድን ነው ጌታ አላሁ ስብሓነሁ ወተዓላ ይሄ የማለበት ጉዳይ? ጀዋቡል ቀሰም ይባላል ብለናል አይደል? የማለበት ጉዳይ መልሱ እዚህ ጋር በቀጥታ አልመጣም። ሌሎች ሱራዎች ላይ አይታችሁ ከሆነ ይምላል፣ ወዲያው ምን ያደርጋል? የተማለበትን ጉዳይ ይገልጸዋል። እዚህ ሱራ ላይ ሌላ ትምህርት ወሰድን። ሲያቅ ፍሰት የሚባል ነገር አለ። ሲያቅ ማለት ምን ማለት ነው? ፍሰት። ፍሰት ምንን ይይዛል? እታች ጋር ስትወርዱ ምዕራፉ ላይ ከሃዲያንን እያስጠነቀቀ ነው አላህ። ለቱብዓቱን ትቀሰቀሳላችሁ፣ ወለቱጃዙን ትመነዳላችሁ፣ አላ አዕማሊኩም እዚህ ምድር ላይ ስትሰሩ በነበረው። እነሱ ሞቶ መቀስቀስ የለም ብለው ነው የልባቸውን ሲሰሩ ቆይተው፣ ከዛ ግን ምን የሚሉበት ቀን አለ? ያ ለይተኒ ቀደምቱ ለሐያቲ። ይቺ ናት እንግዲህ የምትፈለገው። ዋምኞቴ ምን ነው ለዛሬ ለእውነተኛዋ ቀን ተዘጋጅቼላት ሰርቼላት በነበር። ስለዚህ ከዚህ ይዘን እንቀድራለን። ምን ብለን ነው የምንቀድረው? ለቱብዓቱን ወለቱጃዙን። ይሄው የተማለበት ጉዳይ እኮ ማለት ትቀሰቀሳላችሁ፣ እዚህ ምድር ላይ ለሰራችሁት ትመነዳላችሁ። ከዛ አላህ ምን አለ? ሀል ፊ ዛሊከ አልቀሰም ማለት ነው። ሀል ፊ ዛሊከ በእነዚህ ከላይ ባሳለፍናቸው ምኖች አልቀሰም መሐላዎች በምን በምን ተማለ? ወልፈጅር ወለያሊን አሽር ወሸፍዕ ወልወትር ወለይሊ ኢዳ የስር። በእነዚህ በተማለባቸው ሁሉ ሊዲ ሂጅሪን አይ ሊዲ አቅሊን ለአእምሮ ባለቤት መገሰጫ መመከሪያ የለምን? አለ እንጂ ነው አይደል መልሱ? ስለዚህ አላህ ምን አለ? ሀል ፊ ዛሊከ አልቀሰም። ቀሰም ማለት መሐላ ነው። ከላይ ባሳለፍናቸው መሐላዎች፣ በአራቱ መሐላዎች ሊዲ ዲ ማለት ባለቤት፣ ሂጅሪን ለአቅል ባለቤት መመከሪያ መገሰጫ የለምን? አለ እንጂ ጌታችን ሆይ። ከዛ ጌታ አላሁ ስብሓነሁ ወተዓላ ምን ሊሰራ ነው? ወይም ምን ሊመክረን ነው? ከኛ በፊት እምቢ ብለው አላህን አምፀው የነበሩ
ምን አይነት አመፀኞች? የአመፀኛ ቁንጮ የሚባሉትን ሰዎች ምሳሌ አመጣና እንዴት አድርጎ እንደቀጣቸው አሳየ። ወለዐዛቡል አኺረቲ አክበር፣ ወደ አኼራው ቅጣት ደግሞ ሲመጣ የአኼራው ምን ትሆናለች? የባሰች ትሆናለች። እዚህ ምንድነው የተደረጉት? ሰውጠል ዐዛብ። ሰውጥ ማለት ምን ማለት ነው? አለንጋ ማለት ነው። እዚህ በአለንጋ ነው የተገረፉት። በቅጣት አለንጋ ቸብ ተደረጉ። እሱም ግን ከባድ ነው። እንዴት? ይሄው እዚህ ጋር ይመጣል። አላህ ምን አለ? አለም ተራ። አሁን ኺጣቡ ወደ ማን ዞረ? ንግግሩ ማንን ማናገር ጀመረ? ነቢያችንን ሰለላሁ ዐለይሂ ወሰለም። አለም ተራ፣ አታውቅምን? አትመለከትምን? ለምን? ካላህ በኩል የተነገረው ንግግር በጠቅላላ በአይናችን እንዳየነው ሆነን ነው ልናምንበት የሚገባው። ለነቢያችንም ምን አላቸው ሰለላሁ ዐለይሂ ወሰለም? አለም ተራ፣ አትመለከትምን? መልእክተኛዬ ሆይ ከይፈ፣ እንዴት፣ ፈዓለ እንደሰራባቸው፣ ረቡከ ያንተ ጌታ፣ ቢዓድ የዓድ ህዝቦችን እንዴት አድርጎ ቅጣትን እንደቀጣቸው አትመለከትምን? አትገነዝብምን? አታውቅምን? አንተ ላይ የደረሰው መልእክት ደግሞ መልእክቱን ስታሰራጨው ሌሎች ይረዱታልና። ከይፈ ፈዓለ ረቡከ ቢዓድ። ዓድ ማለት እነማን ናቸው? ነቢዩላህ ሁድ የተላኩባቸው ህዝቦች ናቸው። በጣም በጉልበት አቻ የሌላቸው አላህ ራሱ የመሰከረላቸው። አለቲ እነሱ እኮ ማለት ለም ዩኽለቅ ያልተፈጠረ ሚትሉሃ የነሱ አምሳያ ፊል ቢላዲን በምድር ላይ እኮ እንደነሱ አይነት ጉልቤ ፈጥሬ አላቅም አለ። የሆነ እዚ አይ እንትን ነው ነጥቡን ለማንሳት ነው እንጂ አያው ጋር መለሳለሁ። እንደኛ ቁመት ኖሯት የኛን ቁመት ይዘው አይደለም ጉልበት ብቻ የሰጣቸው። ወዛደኩም በስጠተን ፊል ጂስም፣ ሀታ በሰውነት ግዝፈት በጣም ገዘፍ ያሉ ሰዎች ነበሩ። ግን አላህ ካዘነለት ውጭ አብዛኛውን ጊዜ ከበስተ አላህ በኩል ጸጋ የፈሰሰላቸው ሰዎች ጸጋውን ወደ ራሳቸው አስጠግተው እዚህ ምድር ላይ ጠፊዎች ሆነዋል። ማንን ይመስል? ቃሩንን ይመስል ንብረት ተሰጠው፣ የኔ ነው አለ። አላህ እዛው ባለበት አሰመጠው። እነዚህም አካላት መን አሸዱ ሚና ቁዋ፣ ማን ነው አሸዱ ብርቱ፣ ሚና ከኛ፣ ቁዋ በጉልበት በኩል እንደኛ አይነት ማን ጉልበተኛ አለ? አላሁ ስብሓነሁ ወተዓላ አይቀጡ ቅጣት ቀጣቸው። ጉልበታቸው መሬት ላይ እንደ ልብ ሊሆኑ ነበር የሚገባው አይደለ? ሊያረጋቸው በንፋስ ብድግ አድርጎ ፊኛ አይታችሁታል። ከተነፋ በኋላ ንፋስ ብን ያደርገዋል። ወደ መሬት መመለስ ይችላል። ብድግ አድርጎ አንሸዋሸዋቸው። 7 ለያሊ ወ8 አያሚን ኹሱማ ተከታታይ የሆነች 7 ቀን 7 ሌሊት ከ8 ቀን ጋር ኃይለኛ ንፋስ አንስቶ አዙሮ 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 አረጣለ አይባልም። ልክ ሕፃን ልጅ ስታዞረው ኧረ እባክህ ልቀቀኝ አባቴ ይልሃል። እዛ እንደ አይነት ጨዋታ የለም። ብድግ አድርጎ በምድር ላይ አይቀጡ ቅጣት ቀጣቸው። ከአነሁም አዕጃዙ ነኽሊ ኻዊ። አላሁ አክበር። ጉቶ ከስር እንደተነቀለ ዛፍ ብጥስጥሳቸውን አወጣው። ላሐውለ ወላ ቁወተ ኢላ ቢላህ። አላህ ይመልሰን። ስለዚህ ከነሱ ጀመረ። አላህ ትምህርት ነው ሊሰጥ የፈለገው። አለም ተራ ከይፈ ፈዐለ ረቡክ፣ መልእክተኛዬ ሆይ አታውቅምን? አትረዳምን? ከይፈ እንዴት፣ ፈዐለ እንደሰራ፣ ረቡክ ያንተ ጌታ፣ ቢዓድ የዓድ ህዝቦች ላይ እንዴት እንዳደረጋቸው። ኢረም የአያታቸው ስም ነው፣ የጎሳቸው መጠሪያ ነው። ኢረም ኤረሞችን ዛት ባለቤት የሆኑ አልዒማድ የረዣዥም ሙሶሶ ቤት ባለቤቶች የሆኑ እነሱ ራሱ ግዙፍ አይደሉ? ቤቶቻቸው ሙሶሶዎቻቸው በጣም የገዘፉ የሆኑ
አለቲ አላላህ እነሱ ለም ዩኽለቅ ያልተፈጠረ ሚስሉሃ አምሳያቸው ፊል ቢላድ በከተማዎች ውስጥ በአገራት ውስጥ እንደነሱ አይነት ከበፊታቸው ከበስተኋላቸው እንደነሱ አይነት በጉልበት የገዘፈ ተፈጥሮ ማያውቅ ህዝቦች ነበሩ ሲል መስካሪው ሁሉን አዋቂ ጌታ መሰከረላቸው። ሁለተኛዎቹን አመጣ። ወተሙድ ተሙዶች ደግሞ ዓድ ነቢይላህ ሁድ የተላኩላቸው ሲሆኑ ተሙድ ደግሞ ነቢይላህ ሷሊሕ የተላኩላቸው ህዝቦች ናቸው። አለዚነ እነዚህ ደግሞ እነዚህም ሁለተኛዎቹ ዓዶች በመባል ይታወቃሉ ከፊል ዑለማዎች ዘንድ። ለምን ሁለተኛዎቹ ዓዶች ተባሉ? ዓድ ከሆነው አይደለም በተጨባጭ በጉልበት እነዚህ ከነዚያ ዝቅ ያሉ እንጂ እነዚህም ጉልበተኞች ነበሩ። አኗኗራቸው ምን ይመስል ነበር? ጃቡ አይቀጣዑ ቆረጡ እኮ ጃቡ ቆረጡ። አሰኽራ ቋጠኝን ትልልቅ ተራራዎችን ቢልዋድ ሸለቆን ስንጥቅጥቁን እያወጡ ትልልቅ ቤቶች ይሰሩ ነበር እነዚህኛዎቹ። እነዚህም ጉልበት ተሰጥተው ነበር። ወተሙድ ተሙዶች አለዚነ እነሱ እኮ ጃቡ አይቀጠዑ የቆረጡ የሰነጠቁ አሰኽራ ትልልቅ ቋጠኞችን ቢልዋድ በሸለቆዎች ውስጥ ተራራንም በመሰንጠቅ ወፊርዓውን ይሄም ደግሞ ሶስተኛው አመፀኛ ተጠቀሰ። ይሄ በግልጽ ኩፍር ከመናገር ጋር ኃይለኛ የሆኑ መቅጫ ዘዴዎች ነበሩት። ማንን የሚቀጣበት? አማኞችን። ምን እስኪያደርግ ድረስ? ሕፃን ልጆችን ገና ነብሳቸው ኩፍሩ ድካ ከመድረሱና ስልጣኑ ትነካባሃለች ተብሎ ስለተጠነቆለለት የጠንቋይን አደጋ በዚህ እናያለን። የበኒ እስራኤል ልጆች ስልጣንህን ይወርሱታል ሲባል ከበኒ እስራኤል የተወለዱ ወንድ ልጆችን በጠቅላላ ምን ማድረግ ጀመረ? እያስተኛ ያርድ ጀመር። እርድ አድርጎ እየገደለ አፍኖም አይደለም የሚገላቸው፣ በሌላም መንገድ አይደለም የሚገላቸው። እያስተኛ እንደ ከብት ሕፃን ልጆችን ያርድ ነበር። ወፊርዓውን ፊርዓውንም እኮ ባለቤት የሆነ አልአውታድ የረዣዥም ምሰሶዎች ወይንም የብዙ ሰራዊቶች ባለቤትም ተብሏል። እነዚህ ረዣዥም ምሰሶዎች ላይ ምን የሚያደርግበት? እያንጠለጠለ አማኞችን የሚቀጣበት እንዲህ አይነት ነበር እኮ ፊርዓውን። ስለዚህ አላህ በማን ላይ ቅጣቱን አሰፈረ? በተሙዶች ላይ በዓዶች ላይና በማ ላይ? በፊርዓውንና በሰራዊቶቹ ላይ። አለዚነ ምትለዋ ወደ ማን ትመለሳለች? ወደ ሶስቱ። ወደ ማን? ከይፈ ፈዓለ ረቡከ ቢዓድ ወተሙድ ወፊርዓውን ወደ እነሱ ትመለሳለች። አለዚነ ጠገው አልፈው እኮ ነበር። ጠገል ማኡ ከተባለ ውሃው ከሙላቱ በላይ ድንበር አለፈ። ምን ሊያደርግ? ጠራርጎ ሄደ እንደሚባለው። አለዚነ እነዚህ ሶስቱ እኮ ጠገው ድንበር አልፈው ነበር። ፊል ቢላድ በነበሩባቸው ከተማዎች እኮ ኃይለኛ ድንበሮችን አልፈው ነበር። ወንጀላቸው ቀለል ያለ ወንጀልም አልነበረም፣ ከባባድ ወንጀል ነበር። ፈአክተሩ አበዙ እኮ ፊሃ በምድር ላይ አልፈሳድ ብልሽትን ማሰራጨትን እኮ አበዙ። አንድ ጥፋት አልነበረ የሚሰሩት። በጥፋት ላይ ጥፋት፣ በጥፋት ላይ ጥፋት፣ በጥፋት ላይ ጥፋት። ፈአክተሩ አበዙ እኮ ፊሃ በምድር ላይ አልፈሳድ ጥፋትን አበዙ። ከዛ አሁን የእነሱን ከዘረዘረ በኋላ የአቀጣጡን ስልት አመጣ።
ያቀጣጡ ስልት ምን ይመስል? ፈሰባ አዘነበባቸው፣ አንቧቧባቸው። ፈሰባ አንቧቧባቸው፣ ዐለይሂም በእነሱ ላይ ረቡክ ያንተ ጌታ ሰውጠ አለንጋ አደቢ የቅጣት አለንጋን አዘነበባቸው። ኢንተቢሁ እቺ ምናዊ ቅጣት ናት? ምድራዊ ናት። ፊርዓውንን በተመለከተም ለምሳሌ ከነሰራዊቶቹ አላህ ምን አለ? النار يعرضون عليها غدوا وعشيا ويوم تقوم الساعة أدخلوا آل فرعون أشد العذاب فرعون الناس سراويتوچو ምን ይደረጋሉ? ይቀርባሉ። ሁል ጊዜ ጧትና ማታ ከዛ ዘመን አንስቶ በውሃ ከሰመጠበት ዘመን አንስቶ ወዴት? ወደ እሳት፣ ምድራዊ እሳት። ወየውም አልቂያመቲ የቂያማ ቀን አድኺሉ አስገቡ አለ ፊርዓውን ፊርዓውንና ተከታዮቹን አሸደል ዐዛብ ከባድ የሆነን ቅጣት አስገቧቸው። የት? አዛቡ ጀሃነም የጀሃነምን እሳት። ስለዚህ ፈሰባ አንቧቧባቸው ዐለይሂም በእነሱ ላይ በማን? በሦስቱ አጥፊዎች ላይ ረቡከ ጌታ ሰውጣ አለንጋ ዐዛቢ የቅጣትን አለንጋ አዘነበባቸው። እስካሁን ግልጽ ነው ወንድሞቼ? ጥሩ። ኢነ ረበከ ያንተ ጌታ እኮ ኢነ ረበከ ያንተ ጌታ እኮ ለቢል ሚርሷድ በመጠባበቅ ላይ ያለ ጌታ ነው። ተጠባባቂ ነው። ታጋሽ ነው። ያያል። ከሱ እይታ፣ ከሱ መስማት፣ ከሱ ዕውቀት የሚያልፍ የሚወጣ አንድም ነገር የለም። ሬዲ ነው። እነዚህንም አንተ የተላክባቸውን ህዝቦች ማጥፋት ከፈለገ በመጠባበቅ ላይ ነው። አንተ ዝም ብለህ ዳዕዋህን አድርስ። ተያያዘላችሁ አይደል ወንድሞቼ? ከዛ አንድ መስመር አለች የለችም ክፍተት፣ ወደ ሌላ ፍሰት ልንገባ ነው። ወደ ምን? ፈአመ ልኢንሳኑ ኢዛ መብተላሁ ረቡሁ ፈአክረመሁ ኢላ አኺሪል አያ። ኢንሳን ቁርአን ላይ ሁለት ይዘት ይዞ ይመጣል። አንድ ጁምላ የሰው ልጆችን በአጠቃላይ ይዞ ይመጣል። እስቲትና ካለው ደግሞ ምንን ይዞ ይመጣል? ከሃዲን ይዞ ይመጣል። ምሳሌ ወል ዐስር ኢነል ኢንሳነ ለፊ ኹስር በጊዜ እምላለሁ። ኢነል ኢንሳን የሰው ልጅ ለፊ ኹስሪን በክስረት ውስጥ ነው። ማንን የፈለገበት እዚህ ጋር አላህ? ከሃዲዎችን በጠቅላላ ሳይሆን የሰው ልጆችን በጠቅላላ። ለምን ኢለ ለዚነ አመኑ አይባልም? ከሃዲ ከነበሩ አማኝ ሊሆኑ አይችልም። ኢነል ኢንሳን አይ ጂንሱል ኢንሳን የሰው ልጆች በጠቅላላ ለፊ ኹስሪን በክስረት ውስጥ ናቸው። ኢለ ለዚነ አመኑ እነዚያ ያመኑት ሲቀሩ። ስለዚህ እዚህ ቦታ ላይ ኢንሳን የሚለው ምን ሆኖ መጣ? ወል ዐስር ላይ ሁሉንም የሰው ልጆች ይይዛል። እንዲህ አይነት ቦታ ላይ ፈአመል ኢንሳኑ ሲሆንስ ከሃዲ የሆነው የሰው ልጅማ፣ ምክንያቱም አማኝ የሆነ ይሄ እሳቤ የለውም። ከሃዲዎች ናቸው ይሄ እሳቤ ያላቸው። የትኛው እሳቤ? ይሄው ነው። ፈአመል ኢንሳን የሰው ልጆች ምን አይነት የሆኑት? ከሃዲ የሆኑት የሰው ልጆች እኮ ኢዛ መብተላሁ አላህ ሲፈትናቸው፣ ወነብልወኩም ብሸሪ ወልኸይሪ ፊትና እኛ እኮ እንፈትናችኋለን በመልካሙ በመጥፎውም ከፈተና በኩል አለ። ስለዚህ መልካሙ ምንድን ነው? ለምሳሌ ገንዘብ መሰጠት፣ ጤና። መጥፎው ምንድን ነው? አካል ጉዳት፣ ገንዘብ መክሰር፣ ሰው መሞት።
ሁለቱም ምን መሆናቸውን አላህ ጠቀሰ? ፊትና። አማኝ የሆነ ሰው ምን ያደርጋል? ኑእሚኑ ቢአቅዳሪላሂ ኸይሪሂ ወሸሪህ፣ በአላህ ውሳኔ እናምናለን፣ በመልካሙም በመጥፎውም ብለን አይደል ምናምነው? ከሐዲስ የሆነ ሰው አላህ ይጠብቀንና ፈአመል ኢንሳን ከሃዲ የሆነው የሰው ልጅ ኢዛ መብተላሁ አላህ ሲፈትነው፣ ረቡሁ ጌታው ሲፈትነው፣ ፈአክረመሁ ሲያልቀው፣ ገንዘብ ጤና ንብረት ሲሰጠው፣ ወነዓመሁ የኒዕማ ማዕት ሲያጠቃቅመው፣ ቤት ሲሰጠው፣ መጓጓዣ ሲሰጠው፣ ፈየቁል ይላል ረቢ ጌታዬ እኮ አክረመን አላቀኝ። የቆመው በምን ነበር? በስኩን አይደል? በከስራ ነበር አይደል? አክረመኒ ነው አይደለ? እኔ መቆሚያችን ስለሆነች ነው አይደል? ስኩን አክረመን ብለን ምን ቆመው። ስለዚህ ከዚህ ምን ይዛል? እኔን እኮ አላቀኝ ብሎ ነበር። እሺ ወአማ ይሄው ግለሰብ ግን ኢዛ መብተላሁ አላህ የፈተነው ጊዜ ፈቀደረ ማለት ፈضየቀ ባጠበበበት በያዘበት ጊዜ ዓለይህ በሱ ላይ ሪዝቃ ሲሳዩ ገንዘቡን ሲይዝበት ደግሞ ፈየቁል ይላል ረቢ የኔ ጌታ አሃነን አዋረደኝ። ስለዚህ ይሄ እምነት ትክክለኛ እምነት አይደለም። እቺ ዱንያ የደሞዝ ሀገር አይደለችም። አንድ ሰው እዚች ዱንያ ላይ ያለው ሀብት እሱ ለአላህ ቅርብ መሆኑን በጭራሽ አያሳይም። ያለው ድህነት ካላህ የራቀ መሆኑን በጭራሽ አያሳይም። ለዛ ነው ነቢያችን ሰለላሁ ዐለይሂ ወሰለም ምን ያሉት? አላሁ ስብሓነሁ ወተዓላ ዘንድ ዱንያ ቦታ ቢኖራት ኖሮ ለከሃዲ የትንኝ ክንፍ ያህል አላህ ዘንድ ዱንያ የትንኝ ክንፍ ያህል ቦታ የላትም እንጂ ዱንያ ቢኖራት ኖሮ ለካፊር አንዲት ጉንጭ ውሃ ባላጠጣው ነበር አሉ። ስለዚህ መሐሉል ጀዛ የደሞዝ አገር የት ነው? አኼራ ላይ ነው። አሁን ተመልከቱ ግን ሱብሓነላህ አላህ እኛን እኮ ጠንቅቆ ነው የሚያቀን። አሁን አንድ ሰው ሲሰጠው አላህ አላቀኝ፣ ሲከለከል አላህ አዋረደኝ የሚል ከሃዲ ስራው ደግሞ ምን ይመስላል ስትሉ፣ ከላ አላህ ይቆጠብ። እንዲህ አይነቱን አስተሳሰብ ከጭንቅላቱ ውስጥ ያውጣው ከሃዲ የሆነ ሰው አለ። ከዛ ባህሪውን ጠቀሰለት። በል ይልቁንም ላ ቱክሪሙን እናንተ እኮ አታከብሩም፣ አልየቲም የቲሞችን ትንቃላችሁ። እናንተ ደግሞ ገንዘብ ስትከለከሉ ተዋረድን ትላላችሁ። ገንዘብ ሲሰጣችሁ ምን ትላላችሁ? ጌታዬ አላቀኝ ትላላችሁ። እናንተ ደግሞ ለየቲም ገንዘብ አትሰጡም፣ የቲምን አታልቁም። ጀዛአን ዊፋቃ አምሳያቸው ነው እየተሰጣቸው ያለው። እዩት የአላህን አገላለጽ። በምላሳችሁ ተዋረድን ትላላችሁ፣ ከላ ተቆጠቡ። በል ይልቁንም ላ ቱክሪሙ እናንተ እኮ አታከብሩም አታልቁም፣ አልየቲም አባት የሌለውን ልጅ እኮ አታከብሩም። አባት የሌለውን ልጅ እኮ አታከብሩም። የቲም ማለት ዕድሜው ለአቅመ አዳም ያልደረሰ ማለት ነው። ከወንድም ከሴትም አንደኛ ተፍሲር። ሁለተኛ ለአቅመ አዳምም ደርሶ መንያይቶ ሃይዳይታ ጠንካራ የማይሆኑ ሰዎች አሉ ይሉ የቤተሰብ እገዛ የሚፈልጉ ጠንከር እስኪል ድረስ እንጂ በቃ አንተ 15 ዓመት ሞልቶሃል አባት ባይኖርህም አረዳህም አይባልም። ምክንያቱም የከተማ ልጅና የገጠር ልጅ ከአንዱ ልጅ አንዱ ልጅ ይለያል አይለይም? በጥንካሬ ይለያል። ስለዚህ የልጁን ጥንካሬ ማን ነው የሚቀድረው? ማን ነው የሚወስነው? የሚያዩት ተጨባጩን የሚያዩት ልጆች ተጨባጩን የሚያዩት ሰዎች የልጁን ጥንካሬና ደካማነት ያዩታል። የድሮ ልጅና የአሁን ልጅ ይገናኛል? አይገናኝም። የድሮ ልጅ በ10 ምናምን ዓመቱ በ15 በ16 ትዳር ውስጥ ገብቶ ትልቁም ነገረኛ ሆኖ አርሶ ምን ብሎ ከራሱ አልፎ እናቱ ምኑን ያስተዳድራል። የዚህ ዘመን ልጅ
በ25 ዓመቱ በ30 ዓመቱ ኢንዶሚ ግዙልኝ ይላል። ላ ሐውለ ወላ ቁወተ ኢላ ቢላህ። ወላ ተሓዱን አታነሳሱም፣ አትገፋፉም። ደግሞ ራሳችሁ የቲምን ባታበሉም ባታለብሱም ባትንከባከቡም ወላ ተሓዱን አታነሳሱም፣ አትገፋፉም። አላ ጣዓሚ በማብላት ላይ አልሚስኪን ሚስኪኖችን እናብላ ብላችሁ ደግሞ አትነሳሱም፣ አትገፋፉም። ወተእኩሉን ትበላላችሁ፣ ወተእኩሉን ትበላላችሁ። አቱራስ ማለት አይሚራስ ውርስን፣ የሰውን ውርስ ማይገባችሁን አባታቸው የለም ብላችሁ የየቲሞችን ውርስ ወተእኩሉን ትበላላችሁ። አቱራስ ቱራስ ማለት ሚራስ፣ ሚራስ ማለት ውርስ አይደለም? ውርስን ትበላላችሁ። አክለን መብላትን ለማ ጭርስ ግጥጥ አድርጋችሁ የየቲሞችን ንብረት ትበላላችሁ። አላህ ይጠብቀን። በሽታቸውን ነገራቸው። ወቱሒቡን ትወዳላችሁ፣ አልማለ ገንዘብን፣ ሑበን መውደድን፣ ጀማ ብርቱ የሆነ ገንዘብ መውደድን ትወዳላችሁ። አሁን ኢንተቢሁ እዚህ ጋር አማኝ ሆነ ከሃዲ ሆነ ገንዘብ ማይወዳለ? እውነት ለመናገር ገንዘብ ማይወዳለ የለም። ከሃዲያን የተወቀሱበት የትኛውን ነው? በአላህ መንገድ ላይ እኮ አታወጡትም። አማኞቹስ አኼራ ላይ እናገኘዋለን ብለው ከመውደዳቸው ጋር ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ፣ እነሱ ራሱ በጣም ያን ገንዘብ ከመፈለጋቸውም ጋር ከነፍሳቸው ላይ ቆጥበው ያወጡታል። ከሃዲዎችስ ምን አሉ? አኑጥዒሙ መን ለው የሻእ አላሁ አጥዓመህ፣ አብሉ ይለናልን አሉ። አላህን እኮ ነው። መን ለው የሻእ አላህ ራሱ አላህ ከፈለገ አጥዓመ ሊያበላቸው የሚችላቸውን ድሃዎች አብሉ ይለናል። አናበላም፣ አንሰጥም። ለራሳችን ነው ገንዘቡ የምንይዘው አሉ። እዩ ፈርቅ፣ እዩ በሽታ። ከዛ አላሁ ስብሓነሁ ወተዓላ ምን አለ? ከላ ይቆጠቡ፣ ይከልከሉ። በእውነቱ እኮ የሥራቸውን ውጤት ሊያዩት ነው። መቼ? ኢዛ ዱከት በተንቀጠቀጠች ጊዜ፣ አልአርዱ ምድር፣ ደከን ደካ እንቅጥቅጥ ማለትን በተንቀጠቀጠች ጊዜ። ያቀን ማን ነው? አልፈዛዑል አክበር፣ ትልቁ አስደንጋጭ ቀን የተባለው የቅያማ ምንቀሰቀስበት ቀን ኃይለኛ የመሬት መንቀጥቀጥ ይከሰታል። ምን ነበር ብለን ያልነው ምዕራፉን ስንጀምር? ለቱጃዙነ ቢአዕማሊኩም፣ በስራዎቻችሁ ደሞዝ ይከፈላችኋል አይደል ያለው? ከላ ይሄ እኮ ስራችሁ ሊሆን አይገባም። የትኛው? ይሄ እናንተ የቲምን ማታበሉት እንደዚህ ቆሻሻ ነገሮቻችሁ በጠቅላላ። ኢዛ ዱከቲል አርዱ ደከን ደካ፣ መንቀጥቀጥን በተንቀጠቀጠች ጊዜ መሬት ልታዩ ልትመለከቱ ነው የሥራችሁን ውጤት። ወጃአ ይመጣል እኮ ረቡከ ጌታ አምላክህ አላህ እኮ ይመጣል። ወልመለኩ መላእክቶችም ጭምር ሶፈን ሶፋ ሰልፍ ሰርተው ይጠብቁታል። ጌታ አላሁ ስብሓነሁ ወተዓላ በባሪያዎቹ መካከል ፍርድ ይፈርዳል። አላሁ አክበር። የውመ ቱበደሉ ልአርዱ ገይረ ልአርዲ ወሰማዋት፣ ሰማያት ይቀዳደዳሉ፣ ምድሮች ተራራዎች ይነሱና በአዲስ መልክ ልሙጥ ይደረጋሉ። ኢዛ ዙልዚለት ልአርዱ ዚልዛለሃ ወአኽረጀት ልአርዱ አፍቃልሃ። መንቀጥቀጡ ከዚህ ጋር ነው የሚያያዘው። ኢዛ ዙልዚለት በተንቀጠቀጠች ጊዜ፣ አልአርዱ ምድር፣ ዚልዛለሃ መንቀጥቀጧል፣ ወአኽረጀት ባወጣች ጊዜ፣ ወአኽረጀት ልአርዱ ምድር ባወጣች ጊዜ፣ አፍቃልሃ አይ መውታሃ ወኩኑዘሃ ሙታኖቿን የሰውን ልጅ አውጥታ ትዘረግፋለች።
አብራ ለቁጭት እንዲመች ማንን ትዘረግፋለች? ይሄ የነቢያችን ተፍሲር ነው ሰለላሁ ዐለይሂ ወሰለም። ጌጣጌጦቿን እንዳለ አብራ አምጥታ ምን ታደርጋለች? ትዘረግፋለች። ዳይመንድ፣ ወርቅ፣ ብር አሉ የሚባሉ ሀብቶች መሬት ላይ ይዘረገፋሉ። የሰው ልጅ ምን ይላል? ለአንቺ ስል ነው ሰው የገደልኩት ይላል። አንድም ሰው እኮ ዞር ብለው ያነሳት ጌጣጌጦቿን። ለአንቺ ስል ነው እጄ የተቆረጠው፣ ለአንቺ ስል ነው ዝምድና የቆረጥኩት ይላል። አሁን ያ ቀን ይመጣል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላህ ምን አለ? ወጃአ ረቡክ፣ ጌታ እኮ ይመጣል። ወልመለኩ፣ መላእክቶች ደግሞ ሶፈን ሶፋ፣ ሰልፍ ሰልፍ ሰርተው ባለበት ሁኔታ ወጂአ፣ ይመጣል እኮ ወጂአ፣ ይመጣል እኮ የውመኢዲን፣ ያን ቀን የቅያማ ቀን ቢጀሃነም፣ ጀሃነምም ትመጣለች። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለሃ 70,000 ዚማሚን፣ 70,000 ልጓም ያላት ሆና እያንዳንዱን ልጓም 70,000 መላኢካ ይዞታል። 70,000 ሲባዛ 70,000 4 ቢሊየን 900 ሚሊየን መላኢካ ይዞ ጎትቶ ይዞ ያመጣታል። ወጂአ፣ ይመጣል። ቢጀሃነም፣ ጀሃነም ትመጣለች። ወጂአ፣ ይመጣል። የውመኢዲን፣ ያን ቀን ቢጀሃነም፣ ጀሃነም ተይዛ ትመጣለች። የውመኢዲን፣ አሁን ወደ ምኑ ተመለስን? ወደ መጀመሪያ ጥያቄያችን ተመለስን። የውመኢዲን፣ በዛ ቀን የተዘከሩ፣ ያስታውሳል። አልኢንሳን ማለት ከሃዲ የሆነው የሰው ልጅ የተዘከሩ፣ ያስታውሳል። አልኢንሳን ከሃዲ የሆነው የሰው ልጅ ወአና ለሁ አዚክራ፣ ማስታወሱ ግን ጥቅም በሌለው ቀን። ወአና ለሁ ዚክራ፣ ማስታወሱ ምን ጥቅም አለው? ቢያስታውስ ምን ይጠቀማል? የቁል፣ ይላል እኮ ከሃዲ የሆነው የሰው ልጅ ያ ለይተኒ፣ ዋምኞቴ፣ ዋጥፋቴ፣ ቀደምቱ፣ ምን ነው ባስቀደምኩ ኖሮ፣ ሊሐያቲ፣ ለእውነተኛው ህይወቴ። እውነተኛ ህይወቴ የት ነው ያለው ወንድሞቼ? አኼራ ላይ ነው። እውነተኛዎቹስ አማኞች አላህ ከነሱ ያደርገን። መጽሐፉ በቀኝ እጃቸው ሲሰጣቸው ሃኡሙ ቅረኡ ኪታቢያ፣ ይሄው ይሄ መጽሐፌ ነው አንብቡልኝ፣ የሥራ መዝገቤ በቀኝ እጄ የተሰጠኝ። ኢኒ ظነንቱ አይ አይቀንቱ፣ እኔ እኮ እርግጠኛ ነበርኩኝ። አኒ ሙላቂን፣ አኒ እኔ እኮ ሙላቂን እንደምገናኝ እንደማገኝ፣ ሒሳቢያ የምርመራዬን ውጤት አውቄ እኮ ነው እዚህ ምድር ላይ ስለፋ ስተጋ አላህ በቀጠረው ቀጠሮ እሺ ስል የኖርኩት። ከሃዲው ግን ሞቶ መቀስቀስ እንዳለ ስለማያውቅ መጥፎ ስራዎችን ተሸክሞ እውነተኛው አገር ላይ ስራ እምነት እንደሚፈለግ ሲያውቅ ምን አለ? አላህ ይጠብቀንና የቁሉ፣ ከሃዲ እኮ ይላል ያ ለይተኒ፣ ዋምኞቴ፣ ቀደምቱ፣ ምን ነው ባስቀደምኩ ኖሮ፣ ሊሐያቲ፣ ለእውነተኛዋ ህይወቴ ባስቀደምኩ ኖሮ። ፈየውመኢዲን፣ ያን ቀን እኮ ጸጸት ጥቅም የለውምና መልካም የሰራ መልካሙን ሊያገኝ፣ አጥፊዎች ደግሞ ባላህ ፍርድና ፍትህ ቢገባቸው ሊሰጣቸው ነውና። ፈየውመኢዲን፣ ያን ቀን እኮ ላ ዩዓዚቡ፣ አላህ እኮ አይቀጣም፣ ዓዛበሁ፣ አቀጣጥን፣ አሐድ፣ ልክ እንደ አላህ እኮ አንድም ቀጭ የለም ኃይለኛ አቀጣጥ የሚቀጣ። አልሙልኩ የውመኢዲን ሊላህ፣ ስልጣን በጠቅላላ ያን ቀን ለሱ ነው ሙሉ ለሙሉ። ኃይለኛዋን ቅጣት ያመጣታል። ያኔ እንደሱም ኃይለኛ ቀጭ የለም። ወላ ዩሲቁ፣ የሚያስር እኮ የለም። ወሳቀሁ፣ እንደ አላህ አስተሳሰር አሐዱን አንድም እኮ የለም። ኢና አዕተድና ሊልካፊሪነ ሰላሲለ ወአግላለን ወሰዒራ። አላህ ይጠብቀን። እኛ እኮ ለካሃዲያን
ሰንሰለትን አዘጋጀን አለ። መላ ሰውነታቸው በሰንሰለት ይጠፈራል። ወአግላል ካቴናን አዘጋጀን፣ እጃቸው ከእግራቸው ከአንገታቸው ጋር አንድ ላይ የሚታሰርበትን። ወሰዒራ ጀሃነም ደግሞ የሚከተቱበትን አለ። ያ አየቱሃ ነፍሱ አላሁ አክበር መጣፉል አኺር የመጨረሻዋ የዱንያ የምትወጣባት ቀን የሥራ ዓለም አይደለች እቺ ሥራ የሚቆምባት በነፍስ ወከፍ ደረጃ በግለሰብ ደረጃ ምንሞትባት ቀን ላይ ምን ይባላል? ያ አየቱሃ ነፍሱ አልሙጥመኢና። በነቢያችን ሐዲት ደግሞ ሰለላሁ ዐለይሂ ወሰለም ያ አየቱሃ ነፍሱ አጠይባ፣ ሁለቱም ያው ነው። ያ አየቱሃ ነፍሱ አጠይባ፣ ያቺ ነፍስ ምን ጠይብ ምን ጥሩ አደረጋት? ወንድሞቼ እዚህ ምድር ላይ ያለህን ትእዛዛቶች ስትፈጽም ክልከላዎችን ስትርቅ ስለኖረች አይደል? በአላህ አገላለጽ ደግሞ ምን ተባለ? ያ አየቱሃ ነፍሱ አጠይባ፣ አንቺ ያማርሽ ጥሩ ነፍስ ሆይ። ያው ነው ሁለቱም። ያ አየቱሃ ነፍሱ የነቢያችን አባባል ያልኳችሁ ሐዲት ስለመጣ ነው። አንድ አማኝ ሊሞት ሲል መለኩል መውት መጥቶ ያ አየቱሃ ነፍሱ አጠይባ፣ አንቺ ያማርሽ ነፍስ ሆይ ውጪ ይላታል። አላህ ደግሞ ምን አለ? ያ አየቱሃ ነፍሱ አልሙጥመኢና፣ አንቺ እዚህ ምድር ላይ ጌታዬ አላህ ነው ብለሽ፣ ሃይማኖቴ እስልምና ነው ብለሽ፣ ነቢዬ ሙሐመድ ናቸው ብለሽ፣ እኔ በደነገጓቸው ሸሪዓዊ ህግጋት እሺ ብለሽ፣ ሙጥመኢን ማለት እርግት ብለሽ የነበርሽው ነፍስ ማለት ነው። ስለዚህ ሞት አፋፍ ላይ ይሄ ይባላል። ይሄ ከሚባልላቸው ሰዎች አላህ ያድርገን። ያ አየቱሃ ነፍሱ አንቺ ነፍስ ሆይ አልሙጥመኢና የተረጋጋሽ እርክት ያልሽ የሆንሽው ነፍስ ሆይ ኢርጂዒ ውጪ ካላህ ባሪያ ሰውነት ውስጥ ኢርጂዒ ተመለሺ፣ ኢላ ረቢኪ ወደ ጌታሽ ተመለሺ። ይሄን ክስተት ነቢያችን ገለጹ ሰለላሁ ዐለይሂ ወሰለም። መለኩል መውት ልክ ይሄ ያላህ ባሪያ ነፍሱ ሲወጣ እጁ ላይ አያቆያትን ከጀነት ከፈንና ሐኑጣ የሚባል ሽቶ የተነፋበት ከፈን ይዘው የመጡ የመላእክት ጭፍራዎች ይቀበሉታል። ያችንም ነፍስ ጠቅልለው ውጪ የተባለችውን የወጣችውን ወደ ላይ ይወጣሉ። አንደኛውን ሰማይ አልፈው ይሄዳሉ። ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛውን ሰማይ እንዳለፉ ምን ይባላል? ከሷ ከአፈር ፈጠርኳቸው፣ ወደ እሷም እመልሳቸዋለሁ፣ ከሷም መልሼ ወቅቱ በደረሰ ጊዜ እቀሰቅሳቸዋለሁ ይላል ጌታ አላሁ ሱብሓነሁ ወተዓላ። መልሱት ይባላል። ቤተሰብ ወስዶ ሬሳ ቀብር ውስጥ ሲያስገባ መላኢካዎች ምን ያደርጋሉ? ያቺ ይዘዋት የነበሩትን ነፍስ አምጥተው ሰውየው ሰውነት ውስጥ ድጋሚ ለሁለተኛ ጊዜ ትገባለች። እዚህ ምድር ላይም እናቱ ሆድ ውስጥ ጠባቧ ውስጥ በነበረ ጊዜ መጀመሪያ ጃሚዳ ምንም የማያቅ የፍትወቱ ጠብታ የተኘ ከስጋ የረጋ ደም የመሳሰለውን ከሆነ በኋላ ነብስ ተዘራበት። ቀብር ውስጥም ገብቶ ነብስ ተዘራበት። የቀብሩ በርዘኽ ጊዜያዊ ቤት ይባላል። እዛ ደግሞ 3 የጥያቄ ፈተናዎችን ሊጠየቅና ከዛስ ጸጋውን ሊጠቃቀል። ስለዚህ አላህ ምን አለ? ኢርጂዒ ተመለሺ፣ ውጪ፣ ኢላ ረቢኪ ወደ ጌታሽ። 7 ሰማይ አቋርጣ ትሄዳለች የአማኟ። አላህ ከነሱ ያርገን። የከሃዲ የአመፀኛ ሳሉ ነቢዩ ሰለላሁ ዐለይሂ ወሰለም ላ ቱፈተሑ ለሁም አብዋቡ አሰማ ኢና ሊላሂ ወኢና ኢለይሂ ራጂዑን። ላ ቱፈተሑ ለሁም ለእነሱ እኮ አትከፈትላቸውም። አብዋቡ ሰማ የመጀመሪያዋ ሰማይ አትከፈትላቸውም። አይደለም
ሌሎቹ የሰማያት በሮች ሊከፈቱላቸው። ኢርጂዒ ውጪ፣ ተመለሺ፣ ኢላ ረቢኪ ወደ ጌታሽ። ምትወጪበት ደግሞ መንገድ አላሁ አክበር ራዲየተን ውድድ አድርገሽ ነው መውጣት ያለብሽ፣ ሳትወጂ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ አሐበ ልዓብዱ መን አሐበ ሊቃአ አላሂ አሐበ አላሁ ሊቃአህ። አላህም መገናኘት የወደደ ሰው አላህም እሱ መገናኘት ይወዳል። አማኙ የት እንደሚገባ ጌታ አላሁ ስብሓነሁ ወተዓላ ያሳየዋል። መላእክቶች መጥተው ያበስሩታል። ነብሱ ሊወጣ ሲል ወደ ኋላ መመለስ ነው የሚፈልገው ወይስ ወደፊት መሄድ? ወደፊት መሄድ። ራዲየተን ወደሽ ውጪ፣ መርዲያ አንቺ ራስሽ ደግሞ የአማኟ ነፍስ ሆይ በአላህ የተወደድሽ ሆነሽ፣ አላህ በወደዳቸው ሁሉ የተወደድሽ ሆነሽ ውጪ ተብላ በክብር ነው የምትወጣው። የቅያማ ቀንስ ሁለተኛ ሽልማት ፈድኹሊ ግቢ፣ ፊ ዒባዲ አይ ፊ ዓደዲ አልዒባዲ አሳሊሒን የደጋግ ባሪያዎቼ ቁጥር ድምር ውስጥ ግቢ። ጀነት አብራችሁ ነውና የምትገቡት። የጀነት ሰዎች 8 ቦታ ተከፋፍለው አይደለ ወደ 8ቱ የጀነት በሮች ሄደው ተኮልኩለው የሚጠብቁት። ሂጂ እዛ ጀማዓ ውስጥ ግቢ፣ በቃ ገብተሻል። ወድኹሊ ግቢ ጀነቲ አብረሽ ከአማኞች ጋር የኔ ጀነት ግቢ ይላል። እንግዲህ ይህን ይመስላል። ሱብሓነላህ። አላህ ቁርአንንም ሐዲትንም ያሳውቀን። ምን ህይወት አለ ይሄን ሳያውቁ መኖር? ይኸው ጥፍጥና። አሁን እንግዲህ በነቢያችን አንደበት ሰለላሁ ዐለይሂ ወሰለም ሶሃባዎች ምን አይነት ህይወት ነበር የኖሩት? እንደዚህ እያደረጉ እየተንከባከቧቸው በምክር ማለት ነው። ኸይር ግልጽ ነው አይደል? በደንብ ስለተብራራ። ስለዚህ ከመሄዳችሁ በፊት 2 ወይ 3 ቦታ ኻለቃ ሙጣላ አድርጓት፣ ትያዝ። ባረከላሁ ፊኩም። በአንድ ጊዜ ላይገባ ይችላል። በአላህ ፍቃድ መመለስ ካለብን ሁሉ 1-2 ሌላ ኪታቦች ቀርተን ደግሞ አንድ ጊዜ እንመለስበታለን። ግን ይጠና፣ ሁሉ ይጠና በደንብ። አላሁ ስብሓነሁ ወተዓላ መጨረሻችንን ያሳምርልን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።